ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በእግዚአብሔር ዘንድ ወደ ነጻነት ተጠርተናል ሲሉ ተናገሩ። አደንዛዥ እጽን መጠቀምና ህገወጥ የሰዎች ዝውውርን መከላከል በሚል ጽንሰ ሐሳብ ፌስቲቫል የተዘጋጀ ሲሆን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሱስ ለተጠቁ ሁሉ ምንም እንኳን ከሱስ ለመዳን ከባድና የማይታይ እስር ቤት ቢሆንም ሁላችንም ወደ ነጻነት ተጠርተናል ሲሉ ተናግረዋል። ፌስቲቫሉ ሰኔ 19 ቀን 2017 ዓ.ም በቫቲካን ሳን ዳማሶ ቅጥር ግቢ የተከበረ ሲሆን ርዕሰ ሊቃነ ጳጳሳቱ በዓሉ እንዲካሄድ ላደረጉት ሁሉ አመስግነው ቅዱስ አጎስጢኖስ የልቡ እረፍት ሰላም ያገኘው በክርስቶስ ብቻ ነው በማለት መልእክታቸውን አስተላልፈዋል። ቅዱስነታቸው በመልእክታቸው ይህንን ክስተት ለመጋፈጥ ሁላችንም እርስ በርስ መተጋገዝ አለብን በማለት የተናገሩ ሲሆን እግዚአብሔር ታላቅ ነገርን ያደርጋል በማለት ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለውን መዝሙረ ዳዊትን አስታውሰዋል። ቅዱስነታቸው ቤተክርስቲያን ሰብአዊነትን ትፈልጋለች። ስለዚህ በአንድነት ሆነን ከማንኛውም ሱስ ይልቅ በእያንዳንዱ ሰው ላይ ያለውን ወሰን የሌለው ክብር እንዲኖር ማድረግ አለብን በማለት ተናግረዋል።